ከፊት ለፊቱ ለሚሸሽ ጸጉር ለሚነቃቀል ጸጉር ቪዲዮ ባለፈው ሰርቼላችሁ ነበር። አሰራሩን የሄር ስፕሬውን አሰራር አሳይን ብላችሁኝ ነበርና ዛሬ ይዤላችሁ መጥቻለሁ። የሚያስፈልጋችሁ የሮዝመሪ ቅጠል፣ የሽንኩርት የተከተፈ ሽንኩርት፣ ቡና የተቆላ ቡናና የናና ቅጠል ነው። የባለፈው ቪዲዮ ላይ ሬትም አርጉበት ብያችሁ ነበር። ዛሬ ስለሌለኝ ነው እንጂ ካላችሁ እሱንም ጨምሩበት። ከዛ የፈላ ውሃ ውስጥ እነዚህ ነገሮች ውሃውን መጀመሪያ አፍልታችሁ ውሃ ውስጥ መጨመር ነው። እንደዚህ የቆየ ሲሄድ ከለሩ እየተቀየረ ይሄዳል። ከ10 እስከ 20 ደቂቃ ተቆዩ ጥሩ ነው እና አሳድራችሁ ስትቀቡት እንደዚህ ቀለሙ እንደዚህ በደንብ ጠቆር ያለ የሆነው ለዛ ነው አሳድሬው ጧት ላይ ነበር የተቀባሁት እኔ። ይሄንን ስፕሬይ ጸጉራችሁን በደንብ ፊቱን ማሳጅ እያረጋችሁ በደንብ እያረጋችሁ ጧት በየቀኑ መቀባት ትችላላችሁ። ሽንኩርቱ አይሸትም። ብዙዎቻችሁ ሽንኩርቱ አይሸትም ወይ ያላችሁኝ ነበር። አይሸትም፣ ምክንያቱም የናና ቅጠልና ቡናው ኦሬዲ ሽታውን ስለሚወስደው ምንም አይነት የሽንኩርት ሽታ የለውም። ሞር እንደውም የቡናውና የናናውን ሽታ ነው የሚሸታው። እና እነዚህ ነገሮች ለጸጉር እድገት ሮዝመሪ ጸጉርን በማሳደግ ናናም ብለድ ሰርኩሌሽን በመጨመር ሽንኩርትም ሰልፈር በውስጡ አለው ጸጉር ጠንካራ እንዲሆን ያደርጋልና ብዙ ጥቅም ስላለው እነዚህን ኮምቢኔሽን አንድ ላይ አርጋችሁ እንዳሳያችሁ ብትጠቀሙ ቆንጆ ነው ባይ